በሸሪዓችን ዝም ብሎ ምንድነው ተፍሪጥ ማለት ቸልተኝነትም አጥባቂነትም አይፈቀድም። በይነ ተፍሪጥ ወልኢፍራጥ ነው ሁሌ ምስልምና መሃል መንገድ ነው የሚፈልገው። ሸሪዓው እንደዛ ነው። ያንን ጠብቆ ነው መሄድ ያለበት። የነብዩ ሰለላሁ ዐለይሂ ወሰለም መንገድ ነው። በቃ ረሱል ሰለላሁ ዐለይሂ ወሰለም እኮ ሚናቸው ምንድነው? ኖረው ነው ያሳዩት እኮ ወህዩን ኖሩት። ካነ ኹሉቁል ቁርአን ቁርአን ነው ሐያታቸው። እነኛ ሶስት ሰዎችን አስታውሱ። አሁን ስራን መፈጸም በነብዩ ሰለላሁ ዐለይሂ ወሰለም መንገድ ብቻ መሆን እንዳለበት፣ ዝም ብሎ መዘናጋትም ቸልተኝነትም ሸሪዓውን ዝም ብሎ አላህ መሐሪ ነው ምናምን ተብሎም ችላ ማለት አይደለም። ግድ ማጣትም አያስፈልግም። ግድ ማጣትም ሳይኖር በጣም ማጥበቅም ሳይኖር መሃል ላይ መያዝ እንዳለበት የነዚህ ሶስት ሰሃቦች ታሪክ ያሳየናል። ልክ ነው። ምን አሉ? እናታችን አይሻ ረዲየላሁ ዐንሃ ዘንድ ሄዱና ረሱሉ ዐለይሂ ሰላቱ ወሰላም እንዴት ነበር ዒባዳቸው ብለው ጠየቁ። ነገረቻቸው። ከአነሁም ተቃሉሃ እቺ እንደው እሳቸው ወንጀላቸው የተማሩላቸው ስለሆኑ ነው እንጂ ትንሽ ነው፣ ይኛ በጣም ማጥበቅ አለብን አሉ። በደንብ መጨመር አለብን። አዎ ምን አለ አንዱ? እኔ ሌሊቱን በሙሉ ስሰግድ ነው ማድረው አልተኛም ማለት ቃል ገቡ ለራሳቸው። ሌላኛው ደግሞ እኔ ሚስት የሚባል አላገባም ለዒባዳ ነው ምኖረው። ሶስተኛው ደግሞ እኔ አመቱን ሙሉ ጾማለሁ አላፈጥርም ማለት። ነብዩ አለይሂ ሰላቱ ወሰላም ሰሃቦችን ጠሯቸውና የሆኑ ሰዎች እንዲህ ያሉ ሰዎች ሰማው አሉ። ስማቸውንም አልጠቀሱ። አንድ ሌላ ትምህርት እንወስዳለን እኮ እዚህ ላይ ስተት የሰራን ሰው ስም እየጠራን አለንን አይደረግም። ይሄ ሸሪዓዊም አይደለም የነብዩ ሰለላሁ ዐለይሂ ወሰለም መንገድም አይደለም። ማባሉ ቀውሚን ነው። ምን ነው እንዲህ የምታደርጉ ሰዎች? ሰውየው እዛ ውስጥ አለ ይማራል። ገብቷል? አንስተው ገሌ የምትባሉ ሶስታችሁ እንዲህ ያላችሁት ስተት ነው አላሉም ነብዩ ሰለላሁ ዐለይሂ ወሰለም። እዚሁ ባለህበት የነዚህ ሰዎች ሐሳብ ኢንቴንሽን የጽድቅ አልነበረም ወይ? መወደስ አይደለም ወይ የነበረበት? እሳቸው የተላኩት እንዲህ አይነት አምላኩ ጋር ቀጥተኛ የሆነ ግንኙነት ያለውን ኮሚኒቲ ለመገንባት አልነበረም ወይ? ተጠርፍ ስለሆነ ነው ያረቁት እኮ ጽንፍ ስለሆነ ነው፣ ተፈጥሯዊ ስላልሆነ። ኦኬ ተፈጥሯዊ ሰው ያድርጉ። የሰው ልጅ ተፈጥሮ የሚቀበለው አይደለም። ይሰበራል፣ ሰውየው አይቀጥልም። በዛ ከተፈጥሮ ውጭ አይደለም ኢስላም። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም እኔ ከናንተ የበለጠ ጌታዬን አውቃለሁ አሉ። አላህን ከናንተ የበለጠ አውቀዋለሁ አሉ። ግን እተኛለሁ፣ ተነስቼ እሰግዳለሁ፣ ሚስቶች አገባለሁ፣ እጾማለሁ፣ አፈጥራለሁ። ፈመን ረጊበ ዐን ሱነቲ የኔ መንገዴ ነው። ሱና ማለት እኮ መንገድ ማለት ነው። ዲን ሐያት ነው። የህይወት መንገድ ይሄ ነው። አላህ ጋር ያለኝ ግንኙነት በዚህ መልኩ የተመሰረተ